ያለንን ህይወት ራሱ በደስታ እንድንመራ በሰላም እንድንኖርም ጭምር ያደርገናል ማለት ነው። በሆነውና ማንነቱ የማይቀያየር አምላክ በመልኩ የፈጠረን ሰዎች ለማስመሰል ስንሞክር ያንን በአምሳሉ የፈጠረና አምላካችንን እየካድን እንመጣለን። ሰላም እንዴት ናችሁ? እንኳን ወደ ቻናሌ በድጋሚ መጣችሁ። ዛሬ ደግሞ የእያንዳንዳችን ቤት ውስጥ ያለ ማናችንም ማናመልጥበትን እና ትንሽ የመሰለ ብዙ ነገሮችን ማበላሸት የሚችለውን አይነት ቶፒክ እናወራለን። እሱም ምንድነው? እውነተኛ መሆን ማለትም ብዙ ማስመሰልና ብዙ ራስን አለመሆን በሞላበት በዚህ ምድር ላይ በእያንዳንዳችን ቤትም እናውቃለንና በብዙ አቅጣጫ ብዙ ነገሮች ላይ እውነተኛ የሆነው ማንነታችንን ማንገልጥበት ሰዓት በጣም ብዙ ነው እና እሱን ነገር ዛሬ ለምን አንቀርፈውም በሚል ሐሳብ እናወራለን። ህይወት ራሷ ማያልቅ የሚመስል አይነት ነገር ነው። እለት እለት መነሳት፣ እለት እለት መሯሯጥ፣ እለት እለት በብዙ ፈተና ውስጥ ማለፍ የሞላበት ምዕራፍ ነው ብዬ አስባለሁ ለሰው ልጆች ምድር ላይ መኖርና በዚህ በመኖርበት ምድር ላይ ግን የምናስተውለው በጣም ብዙ ነገር አብዛኛው ፐርሰንት ሰው ልጆች ራሳቸውን ሳይሆኑ የሚያሳልፉበት ጊዜ በጣም ብዙ ሆኖ እናገኛለንና ይህም ራስን አለመሆን እያንዳንዱን ቀን ከመጉዳቱ ተርፎ እድሜ ዘመናቸውን በጣም ሰፈር እያደረጉ እንዲኖሩ እንደዛ አይነት ሰዎች ያረጋቸዋል ማለት ነው። አንዳንዱ ቀን ላይ ባስመሰልን ቁጥር ራሳችንን እያጣን እንመጣለን ማለት ነው። አንድ ሰው ባስመሰለ ቁጥር ወይም ሌላ ነገር ለመሆን ራሱ ማንነቱ ያልሆነውን ነገር አክት ለማድረግ በሞከረ ቁጥር ራሱን እያጣ ትክክለኛ ማንነቱን እያጣ መመጣበት ሁኔታ ነው ያለው። ከዛም የተነሳ ነው በዚህ ምድር ላይ አሁን በተለይ በኢትዮጵያ ውስጥ የምናየው በጣም ሜስድ አፕ የሆነ ኤንቫይሮንመንት የተፈጠረው ብዬ አስባለሁ። ማለት ራሱን የሚሆን ትክክለኛ ማንነቱን የሚሆን ሳይሆን አንድን ያየውን ሰው ወይ ደግሞ ውስጥ ያለውን ነገር ስላላመነበት ውስጥ ያለውን ነገር ለመደበቅ ብሎ ሌላ እሱ ያልሆነው ያልተፈጠረለትን ነገር ለመኖር ሲሞክርና ከዛ ከሪል ማንነቱ ጋር ደግሞ በሚጋጭበት ጊዜ የማይሆን ሐሳብ ውስጥ የሚገባ አስተሳሰቡ የተበላሸ በጣም ውርድ የሆነ ነገር የምንሰማበት በጣም ብዙ ወንጀል የበዛበት በጣም ብዙ ራሱን ያጣ ሰው ወጣት የበዛበትም አገር ሆኖ እናገኛለንና የዚህ ሁሉ መንስኤ ራስን አለመሆን ነው ብዬ አስባለሁ። ራሳችንን አለመሆን ማለት እለት እለት ለሆነ ለማያልቅ ፈተና ራስን አሳልፎ መስጠት ነው ብዬ አስባለሁ። እንደኔ ማለት አንድ ሰው ጋር ትክክለኛ ማንነቱን የማላሳይ ከሆነ እለት እለት በሚፈጠረው ቶፒክ ውስጥ እኔን ያንን የፈጠርኩትን ማንነት ለመምሰል ስሞክር ከራሴ ደግሞ ከትክክለኛው ማንነቴ ጋር እየተጋጨው ስለሆነ እለት እለት ፈተና ውስጥ አስገባለሁ ራሴን ማለት ነውና ይህን ስል ምናልባት አስመሳይነት ወይም አስመስሎ ማለት ትክክል አይደለም ወይ የሚል ጥያቄ ወደ ውስጣችሁ ሊመጣ ይችላል። ይሄንን ነገር በብዙ መንገድ ዲፋይን ማድረግ ቢቻልም አብዛኛውን ጊዜ ግን አስመሳይነት የሰውን ልጅ ሲጎዳና መጨረሻውን ሳያሳምር ሲቀር ነው የምናውቀው ማለት ነው። አንዳንድ ጊዜ ይሄ ትላልቅ ሰዎችን ለመምሰል መሞከር፣ ላይፍ ስታይላቸውን ለመከተል መሞከር እሱ ነገር እሱ እንደ ተምሳሌት አይቶ ያንን ሰው ተምሳሌት ያደረግነውን ሰው የተወሰነ የህይወት ቫልዩን ወይም ህይወቱ ላይ ምሳሌ የሚሆነውን ፓርት ፒክ ያደረግን ለራሳችን ጥቅም የምናውልበት መንገድ እንጂ አስመሳይነት ላይሆን ይችላል እሱ። ነገር ግን ይሄ እለት እለት በመናሳየው ስሜታችንን መደበቅ እዛ ቦታ ላይ ምናልባት ሊያስቀኝ የማይችል ነገር መሃል ውስጥ ሊሆን ይችላል እና ሰውን ለማስደሰት ብዬ ውስጤ እያዘነ ምስቅ ከሆነ ይሄ ራስን መካድ ነው ማለት ነው የሚሆነው። እዚህ ሀዘናችንን መደበቅ፣ ደስታችንን መደበቅ ለሚሰማን ስሜት መፍትሄ እስካላመጣን ድረስ ያንን ስሜት ለመካድ የምንሞክርበት ወይ ደግሞ ያለው ሪል ሲቹዌሽን ለመካድ የምንሞክርበት ወይ እሱ ራሳችንን የምንጎዳበት አንዱ መንገድ ነው ማለት ነውና ሌላው ደግሞ በጣም ማስመሰልን የሚቃወምበት አንዱ መንገድ ሲጀመር እኛ በእግዚአብሔር አምሳል የተፈጠርን እግዚአብሔር አስመሳይ አይደለም ማለት በሱ መልክ ተፈጠረ ነው የሰው ልጅ ሲባልና እዚህ ፍጹም በሆነውና ማንነቱ የማይቀያየር አምላክ በመልኩ የፈጠረን ሰዎች ለማስመሰል ስንሞክር ያንን በአምሳሉ የፈጠረና አምላካችንን እየካድን እንመጣለን ማለት ነውና አንዱ እሱ ነው። ማስመሰል ደግሞ ቀጥታ የሚገናኝበት ከውሸት ጋር የሚገናኝበት ሂደት አለ ማለት ነውና ከውሸት ጋር የሚገናኝ ከሆነ ውሸት
በጣም የተጠላና በጣም ባይብል ውስጥ ራሱ መጽሐፍ ውስጥ ብዙ ጊዜ ብናነብ ውሸትን ሲቃወም እናያለንና ያ ማስመሰል ወደ ውሸት ስለሚያመራ ከሰው ጋር ብቻ ሳይሆን ከእግዚአብሔርም ጋር የሚያጣላን ይሆናል ማለት ነው። ያ ያደረግነው ማስክ ያ ራሳችንን ለመደበቅ ለመሸፈን የተጠቀምነው ያ ሽፋን በተገለጠ ቀን በጣም ራሳችንን የማይሆን ቦታ ልናገኝ የምንችልበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ሪል መሆን በህይወታችን እውነተኛ መሆን ህልማችንን ፐርፐዛችንን ለህይወታችን ያለውን የእግዚአብሔርን ዓላማ ከማግኘት በላይ እለት እለት ያለንን ህይወት ራሱ በደስታ እንድንመራ በሰላም እንድንኖርም ጭምር ያደርገናል ማለት ነው። ማስመሰልን ትተን እውነተኛ ማንነታችንን እየገለጥን በሄድን ቁጥር ሰዎችን ይበልጥ ወደ ራሳችን ማቅረብ እንችላለን። ሰዎች ጋር በጣም ኮኔክትድ መሆን እንችላለን። ለምሳሌ እኔ ማንነቴን ደብቄ ሁልጊዜ ፍጹም መስዬ የምታይ ከሆነ ሁልጊዜ በቃ ሁሉን አዋቂ በቃ ምንም የማይበግረኝ አይነት እግዚአብሔር ይመስገን ምናምን እያልኩ ምንም ጭንቀትን የተለያየ የሚገጥመኝን ውጣ ውረዶችን እየደበቅኩኝ ፍጹም ሰው ለመምሰል በሞከር ቁጥር ሰው እኔን ለመቅረብ በጣም ይጨንቀዋል ማለት ነውና እዚህ ጭንቀታችንን የተሰማንን ነገር ማንደብቅ ትክክለኛ ማንነታችንን በሁሉም ፊት የምናሳይ ሰዎች ከሆነን ግን ሌላውም ሰው በመሆኑ እንደዛ አይነት ፊሊንጎችን በውስጡ ስለሚያስተናግድ ከኛ ጋር ሐሳብ ለመቀያየር ከኛ ጋር ችግሮችን ለመፍታት በጣም ኦፕን ይሆናል ማለት ነውና ይሄ ራሱ ሌላ በጣም አስፈላጊ የሆነ ሪዝን ነው ሪል ለመሆን ወይም እውነተኛ ማንነታችንን ለመኖር ማለት ነውና ሌላው ደግሞ እስቲ እውነተኛ የሆነ ምናያቸውን ትክክለኛ ምሳሌዎችን ልጠቀምላችሁ። በጣም የምትወዱት ሴሌብሪቲ ወይ ደግሞ በጣም የምታደንቁት የምትከተሉት ኢንፍሉዌንሻል የሆነ ሰው እዚህ ምድር ላይ ወይም ሶሻል ሚዲያ ላይ ሊሆን ይችላል በተለያየ ያገኛችሁት ሰው ምን አይነት ሰው እንደሆነ አስቡ። ራሱን የሚደብቅ የሚኮራ የሚኮፈስ ምናምን ነገር የሆነ ያልሆነውን ነገር በህይወቱ ለማሳየት የሚሞክረውን ሰው ሳይሆን የምንከተለው የምንወደውን ታሪኩ ሙሉ በሙሉ የሚገልጸውን ውጣ ውረዶቹን ውድቀቱን ከዛ ማሸነፉን የተለያየ በህይወቱ ላይ የሚያጋጥሙትን ነገሮች በግልጽ የሚያወራውን ሰው ነው በጣም የምንወደውና የምንከተለው። ይሄ ነው ሶሻል ሚዲያችን የሚያሳየው ራሱ። አንድ እውነተኛ ታሪኳን የምታወራ ሴት መታ ስቀርብና የሆነ ያልሆነ ነገር የምታራምድ ሴት መታ አንድ ሶሻል ሚዲያ ላይ ቢቀር ምን ያክል ቪው እንደሚኖር ምን ያክል ሰው እንደሚወደው ምን ያክል ሰው ሐሳብ እንደሚሰጥ መታዘብ እንችላለን ማለት ነው። እያንዳንዳችን የምንከተለው ሰው ራሱ ብጣራ የምርም የምንወደው የምርም የምናከብረው ሰው እያንዳንዱ ውጣ ውረዱን እያንዳንዱ በህይወቱ የሚያጋጥመውን ነገር ከኛ ጋር እኩል ሼር የሚያደርግ ነው ማለት ነው። ከውድቀቱ እንድንማር ካሸነፈ ደግሞ ደስ እንድለንና እኛም ማሸነፍ እንድንችል ፊል እንድናደርግ ስለሚያደርገን ማለት ነውና ይሄ አንዱ ሪል የመሆን ትክክለኛ የሆነ ሪዝን ነው ማለት ነው። በእርግጥ ይሄ ብቻ አይደለም። በህይወታችን ሪል የሆንን ወይም ደግሞ ትክክለኛ ማንነታችንን ምንገልጥ ከሆነ የጥንካሬ ልካችንን የሚያሳይ ይሆናል ማለት ነውና አንድ ሰው በራሱ ጠንካራ ያልሆነ ሰው ከሆነ ወይ ደግሞ በራሱ መቆም እንደሚችል ማንነቱ ትክክለኛ እንደሆነ በህይወቱ በሚያጋጥመው ነገር መጋፈጥ እንደሚችል እና ራሱ ሪል ማንነት ቢገልጥ ምንም አይነት የሚፈጠር ሌላ ነገር እንደሌለ የሚያስብ ሰው ብቻ ነው በቃ ስትሮንግ የሆነ በህይወቱ ትክክለኛ የሆነ ማንነት ያለው ሰው ብቻ ነው ሪል መሆን የሚችለው ማለት ነውና ሪል ካልሆናችሁ ብዙ ጊዜ ማዋሸት ብዙ ጊዜ ማስመሰል ይሄ ነገር ቢጋለጥ የምትሉ አይነት ሰዎች እኔ አይ ዶንት ኖ ብቻ ዛሬ ቀኑ ነው ብዬ አስባለሁ። ማለት ወደ ራሳችሁ ተመልሳችሁ ትክክለኛውን እግዚአብሔር በእናንተ ውስጥ ያስቀመጠውን ፐርፐዝ ወደምታገኙበት ሪል ወደሆነ መንገድ ብትመለሱ በጣም ይበልጥ ደስተኛ የሆነ ህይወትን ትመራላችሁ ብዬ አስባለሁና እዚህ ጋር ሌላ ጥያቄ ልነሳ ይችላል። ታዲያ እንዴት ነው ሪል መሆን የምንችለው? ታዲያ እንዴት ነው በህይወታችን እውነተኛ መሆን የምንችለው? ወይም ደግሞ ማንነታችን እውነተኛ ማንነታችን እያሳየን እለት እለት እንዴት ነው ኑሯችንን መምራት የምንችለው? ኢሞሽኖቻችንን አለመካድ ወይም እንዴት ነው ፊል ያደረግን በዛ ሰዓት እየተሰማን ያለውን ስሜት አለመካድ አንደኛው እና የመጀመሪያው ሪል የምንሆንበት መንገድ ነው ማለት ነው። መጥፎ ቀን እያሳለፍን ከሆነ በጣም ደስ ብሎን ከሆነ ወይ ደግሞ ሰው ማውራት አስጠልቶን ከሆነ ዝም ያለ ነገር እየፈለግን ከሆነ እዛ ነገር ላይ በደንብ መቆየት ራሳችንን ማቆየት ያንን ፊሊንግ ለመሸሽ አለመሞከር አንዱ መፍትሄ ነው ማለት ነው። ሪል የምንሆንበት ወይም እውነተኛ ማንነታችንን የምንኖርበት አንዱ መፍትሄ ነው ብዬ አስባለሁ። ሁለተኛው ደግሞ ተጫዋች መሆን ማለት በምናሳልፈው በዛ ኢንቫይሮንመንት ውስጥ እያሳለፍን ያለነውን
ነገር የእውነትን ማሳለፍ ማለት ነው። ማለት መሳቅ ሊሆን ይችላል፣ ከሰዎች ጋር በነፃነት መጫወት ሊሆን ይችላል። ይሄ በጥንቃቄ እያንዳንዱን ቃል እየመረመሩ ቃል መውጣት ለመናገር በቃ በጣም ማብሰልሰል ምናምን ሳይሆን ሲሊ የሆኑ ነገሮችን እንኳን ሊያስታዝቡና ታዘበኝ እኮ ሰው የሚያስብለንን አይነት ንግግር እንኳን በአፋችን ከመጣ እሱን ለመናገር መድፈር በጣም ተጫዋች መሆን በጣም ነፃ መሆን ባለንበት environment ላይ እሱ ራሱ አንድ ሌላኛው ሪል የምንሆንበት መንገድ ነው ማለት ነው። ሶስተኛውና በጣም ደግሞ ጠቃሚ የሆነ መፍትሄ ብዬ የማስበው ከሌሎች ጋር ህብረት ማድረግ፣ ከሰዎች ጋር ህብረት ማድረግ በምሳሌ ሊሆን ይችላል፣ ከጓደኞቻችን ጋር ሊሆን ይችላል፣ በየትኛውም በትምህርት ቦታ ያለን በትምህርት ካሉ ጓደኞቻችን ጋር ሊሆን ይችላል፣ ከሌሎችም ጋር ሊሆን ይችላልና ከሰዎች ጋር ኮኔክት ማድረግ ኮኔክሽን መፍጠር ራሱ ሌላ ሪል ማንነታችንን የምናሳድግበትና የምናበረታታበት መንገድ ነው ብዬ አስባለሁ። ለምሳሌ እዛ ቦታ ግን ስትገኙ ይሄ በማስመሰል ብዙ ነገራችሁን በመደበቅ ብዙ ነገራችሁን እንዳልሆነ በቃ ያልሆናችሁትን ነገር ለመሆን እየሞከራችሁ ሳይሆን ትክክለኛ ማንነታችሁን እየገለጣችሁ ያ ሰውም ደግሞ ትክክለኛ ማንነቱን እንዲገልጥ እያበረታታችሁ በዛ አይነት ወይ ነው ከዛ ሰው ጋር ኮኔክሽን መፍጠር የምትችሉት ከሰዎች ጋር ህብረት ማድረግ የምትችሉት ማለት ነው። በዛ ወይ ህብረት እያደረጋችሁ ከሆነ ህብረታችሁ ጤነኛ ስለሆነ እለት እለት ቅድም ያልኳችሁ ይሄ ፍጹም የሆነ ደስታን ፍጹም የሆነ ፐርፐዛችሁን የመኖርን አላማን የመኖርን እና በውስጣችሁ የሚሰማችሁን ፊሊንግ ለማውጣት ለመናገር ለዛ መፍትሄ ለመፈለግ ይበልጥ ረዳናል ማለት ነው። ይሄን ስታረጉ ግን ይሄን ነገር ማስተዋወስ አለባችሁ። ማለትም እውነተኛ ማንነትን መግለጥ ወይም በእውነተኛ ማንነት መኖር ማለት እያንዳንዱ ምስጥራችንን ለሁሉም ሰው መበተን ማለት አይደለም። ማለት ላገኘነው ሰው ሁሉ ኮኔክት የምናደርገው ሰው ሁሉ ኤንቫይሮንመንታችን ውስጥ ለምናገኘው ሰው ሁሉ ምስጥራችንን ሁሉ መናገር ማለት አይደለም። ነገር ግን ምን ማለት ነው? ከራሳችሁ ጋር ታማኝ መሆን ማለት ነው። ከራሳችሁ ከፊሊንጋችሁ ጋር ውስጣችሁ ከሚሰማችሁ ፊሊንግ ጋር ከዛ በዙሪያችሁ ካሉ ሰዎች ጋር ማን እንደሆናችሁ በታማኝነት መግለጥ ማለት ነው እንጂ ምስጥርን መበተን የተለያየ ሰው ጋር የተለያየ ነገር እያንዳንዱ የገጠማችሁን ውጣ ውረድ ሁሉ መናገር መለፍለፍ ምናምን አይደለም። ምስጥራችን እንደተጠበቀ ለራሳችን ብለን የምንይዘው ነገር እንደተጠበቀ ሆኖ ግን ለራሳችን ታማኝ መሆን በዙሪያችን ላሉ ሰዎች ታማኝ መሆን ያልሆነውን እንደሆነ ወይም እንደሆነን አድርገን አለማሳየት ማለት ነው። ራሳችሁን ሆናችሁ በዙሪያችሁ ላይ ያሉ ሰዎችም ራሳቸውን እንዲሆኑ ያበረታታችሁ እቺን አጭር የሆነችን የምድር ህይወታችሁን እንጆይ አድርጋችሁ እንድታሳልፉ በጣም አበረታታችኋለሁ። እኔ ራሴን እያስለመድኩ ያለሁት ነገር ስለሆነ ማለት ነውና እናም ይሄ ቪዲዮ ጠቃሚና ከህይወታችሁ ጋር መዛመድ ሆኖ ካገኛችሁ ቪዲዮውን ላይክ ማድረጋችሁ እንዳረሱ። ሌላው ደግሞ ከዚህ አይነት ሐሳብ ጋር የሚገናኝ ወይም ሰፈር የሚያደርግ ሰው ካለ ሼር አድርጉላቸው። ሰብስክራይብ ማድረጋችሁንም እንዳዘነጉ። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ።